እግዚአብሔር የሰውን ጸሎት ምን ያህል እንደሚሰማ ታውቃላችሁ? በነገራችን ላይ ብዙ ጊዜ የምንሰራው ስህተት ምንድነው? አይ እኔንማ እግዚአብሔር ረስቶኛል፣ ጸሎቴንም አልሰማኝም እንላለን። እግዚአብሔር በእውነት ይቅር ይበለን። አሁን የምነግራችሁ ታሪክ እግዚአብሔር የአንድን ሰው ጸሎት እስከምን ድረስ እንደሚሰማ ያስተምረናል። እጅግ በጣም የሚዋደዱ ከልጅነት እስከ ሞት ድረስ በፍቅር አብረው የቆዩ በመጽሐፍ ቅዱስ የከበሩ የተመሰገኑ ሁለት ባልና ሚስቶች አሉ። ዘካርያስና ኤልሳቤጥ ይባላሉ። ሁለቱም እግዚአብሔርን የሚፈሩ ንጹሃን፣ ቅዱሳን፣ ክቡራን ነበሩ እና እነዚህ ሰዎች ከተገናኙ ጊዜ ጀምሮ በፍቅር ህይወታቸው እግዚአብሔርን ደስ የሚያሰኝ ህይወት ነበራቸውና ኤልሳቤጥ መካን ነበረች። በዚህ ምክንያት ልጅ አልነበራቸው። ለብዙ ዘመን እግዚአብሔር ልጅ እንዲሰጣቸው ለመኑ፣ ጸለዩ፣ ተሳሉ። ብዙ ጸሎት፣ ብዙ ልመና እግዚአብሔር ፊት አቀረቡ። ነገር ግን ጸሎታቸው አልተሰማም እና ልጅ ስጠን የሚለውን ጸሎት እረሱት። አንዳንድ ጊዜ እንደዛ ነው። አንዳንድ ችግሮችን ልንፈታቸውን ሞክርና እምቢ ሲሉን በቃ ከዛ ችግር ጋር ራሳችንን አላምደን ለመኖር እንሞክራለን ብዙ ጊዜ እና በቃ እግዚአብሔር ልጅ ላይ ሰጠን ይችላል። እኛ ግን በፍቅራችን እንኖር ተባብለው በትዳራቸው እግዚአብሔርን እያመሰገኑ እያከበሩ መኖር ጀመሩ። ይኸውላችሁ እግዚአብሔር እንደዚህ ነው። እናንተ ለምናችሁ የረሳችሁትን ጸሎት እንኳን እግዚአብሔር አይረሳም እና ከዕለታት አንድ ቀን ቅዱስ ገብርኤል ወደ ዘካርያስ መጣና ልጅ ትወልዳላችሁ አለ። ዘካርያስ ይህን ጸሎት መቼ እንደጸለየው ራሱ ረስቶታል። ምክንያቱም ኤልሳቤጥ እንኳን 90 ዓመት ሞልቷል። እስኪ አስቡ፣ የሴት ልጅ የመውለጃ የመጨረሻ እድሜዋ የሚባለው 40 ቢበዛ 45 ነው። ስለዚህ የእድሜዋን እጥፍ ያክል እንኳን አልፋለች ማለት ነው ኤልሳቤጥ 90 ዓመት አስቡት። ከዛ ልጅ ትወልዳለች ሲለው ዘካርያስ ማመን ከበደው። አንዳንዴ ዘካርያስ ያስደንቀኛል። ምክንያቱም አብርሃምና ሳራ እንተ ኮይና ማኑሄ እያለ እየጠቀሰ ካረጁ ካፈጁ ሙቀት ልምላሜ ከተለያቸው በኋላ ልጅ የወለዱትን ሰዎች እያነሳ አይሁድን ያስተምራል። ለአንተ ይሆናል ሲባል ግን ይሄማ የማይሆን ነገር ነው አለ እና ያው ዘካርያስ ታሪኩ እንደምታውቁት አንደበቱን ድዳ አደረገበት። በጣም የሚደንቃችሁ ለዘካርያስና ለኤልሳቤጥ የተሰጣቸው ልጅ ቅዱስ ዮሐንስ መጥምቅ ነበር። ጌታ የሰውን ጸሎት እንደዚህ ይሰማል። እስኪ ጥያቄ ልጠይቃችሁ፣ 1000 ልጅ ከሚሰጣችሁ አንድ ዮሐንስ አይበልጥ? ነብይ ሲሆን ሐዋርያ ነው። ካህን ሲሆን መጥምቀ መለኮት ነው። ሰማዕት ነው። እንደ ዮሐንስ ያለ የከበረ በመጽሐፍ ቅዱስ ከድንግል ማርያም በቀር ማግኘት በጣም ከባድ፣ የጌታን መንገድ የጠረገ ነው እና እግዚአብሔር እንደ ዮሐንስ አይነት ውድ ስጦታ ሲያስብልን ይዘገያል። መዘግየቱም ለበጎ ነው። ዮሐንስ መወለድ የነበረበት ጌታ ከመወለዱ ከ6 ወር ቀድሞ መንገድ ጠራጊ ስለተባለ ማለት ነው። የእግዚአብሔር ዓላማና እቅድ ምን ነበረ? ከዘካርያስና ከኤልሳቤጥ መንገድ ጠራጊው የጌታ እውነተኛ አጥማቂ ዮሐንስ እንዲገኙ። ስለዚህ ለብዙ ዘመን መታገሳቸውና መጠበቃቸው ለበጎ ነበረ ማለት ነው። መጽሐፍ እንደዚህ ይላል በመጽሐፈ ሲራክ ምዕራፍ 2 ላይ እግዚአብሔርን የምትፈሩት እናንተ የእግዚአብሔርን በጎ ስራውንና ደስ የሚያሰኝ ቸርነቱን ምሕረቱን ደጅ ጥኑት እና የቀደሙ አባቶቻችሁን እዩ አስተውሉ። እግዚአብሔርን አምኖ ያፈረ ማን ነው? እግዚአብሔርን ታግሶ እግዚአብሔር የትዕግስቱን ዋጋ ያልሰጠው ማን ነው? እግዚአብሔርን ለምኖ የልመናውን ዋጋ ያላገኘ ማን ነው ይላል ሲራክ። ስለዚህ እግዚአብሔርን ስናምነው እንዲህ ሙሉ ልባችንን ሰጥተን መሆን አለበት። እግዚአብሔርን ጠብቆ አምላካችን እግዚአብሔር ያልመለሰለት አንድ ምስክር ትነግሩኛላችሁ? አንድ ምስክር እግዚአብሔርን ደጅ ጠንቶ ታግሶ እግዚአብሔር ወይ ያላለው ያልሰማው ያልተቀበለው አንድ ምስክር ታመጣላችሁ? ስለዚህ እግዚአብሔር ሲዘገይ እንደ ዘካርያስ እንደ ኤልሳቤጥ ዮሐንስን ሊሰጠን እንደሆነ እያሰብን ዝም ብለን በጸሎት እንትገብ። እናንተ ጸሎታችሁን ብትረሱት እንኳን እግዚአብሔር እንደማይረሳ ልታውቁ ያስፈልጋል።